ለኢትዮጵያ ሕዝብ ምን ትመኛለህ ብትሉኝ ወገኖች ሆይ እግዚአብሔር የልቦናችን አይኖች አብርቶ የሰው ዋጋ ይግባን። ብዙ ጸሎቴ ታላላቅ ግድቦች ሳይስተጓጎሉ እንዲፈጸሙ ጸልያለሁ። ሰላማዊ ሽግግር እንዲሆን እመኛለሁ። በብሔር በቋንቋና በነገዶች ሁሉ ላይ ፍቅር እንዲሆን እመኛለሁ። ከሁሉ በላይ የሆነው አጋፔ ፍቅር አንተ ከኔ ትሻላለህ የሚለው አይደለም፣ በሰማይ ሚዛን የሚደፋው ፍቅር እንድንሞላ ኢየሱስ ይርዳል። ስለ ሀገራችን ስለኛም እንደ ቀጣዩ ይሁዳ ወይም እንደ ዮሴፍ ህይወት ይሄን ፍቅር የሆነውን መንገድ እንዲገለጥልን ቂመኞች እንዳንሆን የሰው ነገር ጉዳይ የማይኖረን ሰው ጉድጓድ ገብቶ እንጀራ ምን በላ እንዳንሆን ለከተማ እየተቃጠለ በቆሙ እየተቀበረ ቲቪ አይተን ዝም ብሎ ምን በላ እንዳንሆን በእውነት ሰውን ለገንዘብ ብለን የምንሸጥ እንዳይሆን ይቃጠል እንድን የእጁን ሰጠው እንዳንል በእውነት እና እንደ ይሁዳ እንደ ፓትርያርኩ ይሁዳ እግዚአብሔር የተለወጠ አእምሮ ለሀገራችን ህዝብ ይስጥ። በገዥነት ቤንዚል ይውጣ ነው የምትሉት፣ እሰይ ይውጣ፣ ያግዘናል ለኢኮኖሚያችን። ከሁሉ በላይ ወገኖች ፍቅር፣ ሰማያዊ ፍቅር፣ ባልንጀራዬ ከኔ ይሻላል የሚል ፍቅር ሀገራችንን ይሙላ። ኦ ጌታ፣ ይሄ ከሌለ ሁሉ ከንቱ ነው። የገነባኑ ይፈርሳል፣ የሰበሰብኑ ይበተናል። ወገኖች ልጆቻችን ራስ ተኮር ይሆናሉ። ለምን ወለድኳቸው እስክንል መራራ ይሆናሉ። ጆሮን ጭው የሚያደርግ ነገር ይሆናል። ፍቅር ከሌለ ፍቅር በደልን አይቆጥርም፣ የራሱን አይፈልግም፣ አይመካም፣ አይታበይም። ከሁሉም የሚበልጠውን መንገድ ላሳያችሁ ይላል ጳውሎስ። አባቴ እኔም ከእናንተ ዘንድ እንድንኖር እርስ በርስ ተዋደዱ ይላል ጌታ። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎቹን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበር። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆች ሁሉ ይልቅ ይወደው ነበር፣ እርሱም በሽምግልና የወለደው ነበርና በብዙ ህብር ያጌጠ ቀሚስ አደረገለት። ወንድሞቹም አባታቸው ከልጆች ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላም ይናገሩት ዘንድ አልቻሉም። ዮሴፍም ህልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት ይላል ሙሴ ሲጽፍ። እና ይሄ ይሁዳ፣ ሮቤል፣ ስምዖንና ሌዊ ይሁዳ የሊያ ልጆች ናቸው እንዳልኳችሁ። አይኗ ልም ስለሆነ ፍቅሩ ወደ ራሄል ያዘነብላል ያዕቆብ። ምክንያቱም እሷን 18 ዓመት ተገዝቶላታል በፍቅር በጣም ነው እጅግ የሚወዳት። እግዚአብሔር መጠላቷን አይቶ ማህፀኗን ከፈተላት ይላል ሙሴ። እና ነገር ግን ሊያ አልገባትም። ፉክክሯ ከእህቷ ጋር እንጂ አይኗ የእግዚአብሔር ፕሮግራም ላይ አልነበረም። እና መጠላቴን ሰማ እግዚአብሔር፣ ስለዚህ የልጄ ስም እንዲህ ይሁን እና ባሌ ከኔ ርቆ ነበርና አሁን ወደ እኔ ይጠጋል፣ ስሙን ሌዊ እለዋለሁ። እግዚአብሔር መከራዬን ሰማ፣ ስሙን ስምዖን እለዋለሁ እያለች ከእህቷ ጋር የጨበጣ ውጊያ ገባች ማለት። ብዙ ልጅ ቢሰጣትም በሷ ማህፀን አድሮ በልጆቿ የሚፈጽመው ፕሮግራም አልገባትም። እና በዚህ ምክንያት ስሙን እንዲህ ያወጣች ሳለ አራተኛ ላይ ይሁዳን ስትወልድ ከፉክክር ጋር አይደለም ስሙን ያወጣቸው፣ እግዚአብሔር ይመስገን ማለት ነው ይሁዳ። እና በዚህ ፉክክር ውስጥ እያሉ እግዚአብሔር መገለጥ ሰጠው። ያዕቆብ ወደ አባቶቹ ምድር ለመሄድ ሲነሳ ራሄል ምጥ ያዛት። ታውቃላችሁ ዮሴፍን ወለደች፣ ድገመኝ ማለት ነው ዮሴፍ። እና ቢንያምን ልትወልድ ጥቂት ሲቀራት በመንገድ ላይ ምጧ መጣ እና ልትሞት እንደሆነ ገብቷታል። ለአዋላጆቹ ስሙን ቢኒኦኒ በሉት አለች። ቢኒኦኒ ማለት እግዚአብሔር አስመርሮኛል ማለት ነው። ያዕቆብ ግን ቀየረውና ቢንያም አለው፣ ቀኝ እጄ እንደማለት ሊሆን ይችላል። እና ራሄል አንቀላፋች። ያ እናት የሌለው ልጅ ቢንያም ገና የእናቱን ፍቅር ያልጠገበው ዮሴፍን በጣም መውደድ ጀመረ። ያዕቆብ የእናቱን ፍቅር ባላንስ ለማድረግ ብሎ ከወንድሞቹ ይልቅ ዮሴፍና ቢንያምን ይወድ ጀመር። እና 10 አልገባቸውም ለምን እንደሚወደው። እነሱ እናት አላቸው፣ ጤና አላቸው፣ አባት አላቸው። ነገር ግን እናቱን ያልጠገቡ ልጆች ስላሉ ለዛ ለማባበል የተጠቀመበት ነው። 10 ግን አልተረዱትም። ዮሴፍን ጠሉት። ለምን ጠሉት? አባቱ ስለወደደው። ያኔ መጽሐፍ ቅዱስ የለም፣ በህሊና ዘመን ነበሩ። ህልምም አለመ። እንደምታየው ልጅ ስለነበረ ለማን ምን መናገር እንዲገባው አያውቅም። ዮሴፍም ለወንድሞቹ ህልሙን ነገራቸው። እነሱም እጅግ አብስተው ጠሉት ብሎ ሙሴ ጽፎልናል። እንግዲህ ሙሴ ትሁት ስለሆነ ዝርዝር አይጽፍም ብዙ ጊዜ እንደምታዩት፣ ግን አብስተው ጠሉት የሚለውን መተንተን ትችላላችሁ። ሰላም አይሉትም፣ ይገላምጡታል፣ ምናልባት ሊመቱት ይችላሉ። እነዚህን ሁሉ ያቀፈ ቃል ነው። እና ይሄ ደግሞ አባታችን መውደዱ ሳያንስ እግዚአብሔር ወደደውን ህልም ካየ እግዚአብሔር ወደደው ብለው ስለሚተረጉሙ ከዛ ጠሉት። እና በዚህ ሰዓት ከቤታቸው ርቀው በጎቻቸውን በሚጠብቁበት ሰዓት ያዕቆብ ለዮሴፍ ቀጭን ትእዛዝ አዘዘ። ወንድሞች በጌሴም በጎችን ይጠብቁ የለምን? ድንኳን ተክለው ለብዙ ወራት፣ እስቲ ወሬያቸውን አምጣልኝ ብሎ ስንቅና መልእክት በዮሴፍ እጅ ላከ። ዮሴፍ በጣም የሚያስገርም ሰው ነው። ገና ከጊዜ ነው የገባው። ከሁሉ የሚበልጠውን መንገድ፣ ገዢውን የሆነ መንገድ በልጅነቱ አባቱ ሳያስረዳው የቀረ አይመስለኝም። እንደሚጠሉኝ አይደለም አባቴ ሆይ እጅግ እንደሚጠሉኝ ነው የምታውቅ። ወይ ከኔ ጋር ሰው ላክ
ያለዛኔ አልሄድም። የምሄደው እኮ ምድረ በዳ ነው። አንድ ሰው እንኳን አይወደኝም ታውቃለህ። እጅግ ወደሚጠሉኝ ወደ ወንድሞቼ ነው የምትልከኝ። ፈንጂ ወረዳ ነው የምትልከኝ። እግዚአብሔር ብዙ እባብና ጊንጦች ጋር ነው የምትልከኝ። አልሄድም ማለት ይችላል፣ ግን አላደረገው። ልክ አሁን ጌታ ኢየሱስ ከሚወደው አባቱ ወደ ምድር እንደወረደ አይነት ሊሆን ይችላል። ከሚወደው አባቱ እጅግ ወደሚጠሉት ወደ ወንድሞቹ ወደ ምድረ በዳ ወረደ። እንዲያውም ጊዜ ስለማይኖር ታሪኩንም አላነበው። በምድረ በዳም ወንድሞቹን ሲፈልግ አጣቸው። ለምን? ግጦሽ ፍለጋ ከቦታ ቦታ ስለሚንቀሳቀሱ ነው። ዮሴፍም ወንድሞቹን ለማግኘት ሲቅበዘበዝ ሳለ አንድ ሰው በምድረ በዳ በሴኬም ተገለጠለት። ሲቅበዘበዝ ሳለ ፈልጎ አጥቷቸዋል። ለመመለስ ወደ አባቱ በቂ ምክንያት አለው። እንዲያውም ከበቂ በላይ አውሬ ይበላኛል፣ ምድረ በዳ ነው፣ የምችለውን ፈልጌያለሁ ቢለው እንኳን በደህና መጣ ነው የሚለው ያዕቆብ። ነገር ግን ከይሉኝታ በላይ ከማሳበብም በላይ ዮሴፍ ወንድሞቼን ሳላገኝ አልመለስም ያለ ይመስላል። እና በምድረ በዳ አንድ ሰው ተገለጠለት። እንዲያውም ያ ሰው ጥያቄ ጠይቀዋል። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘውና ሰውየውም ምን ትፈልጋለህ ብሎ ጠየቀው። ይሄ በምድረ በዳ የተገለጠው ዮሴፍንም የጠየቀው ማን ነው? አንዳንድ ኮሜንታሪዎች መላእክት ነው ይላሉ፣ ሌሎች ኢየሱስ በስጋ ተገልጦ ነው ይላሉ። ብቻ የሰማይ አካላት አንዱ ሊሆን እንደሚችል ፍንጭ ይሰጣሉ። በምድረ በዳ ምንን ትፈልጋለህ አለው። ወንድሞቼን እፈልጋለሁ፣ ወዴት እንደሆኑ እባክህ ንገረኛል። ይሄ የተገለጠለት ሰው በዶታይን እንሂድ ሲሉ ሰምቻቸዋለሁ አለው። ዮሴፍም ተከታትሎ ወንድሞቹን በዶታይን አገኛቸው። ተከታትሎ የሚለው ቃል ቀላል አይደለም። በእውነት አያቸው። እጅግ ወደሚጠሉት ወንድሞች እንደሚሄድ ያውቃል። የዋህ አይደለም፣ ሞኝ አይደለም። ዮሴፍ እንደሚጠሉት ቢያቅም ልክ ፍየል ወይም በግ አንበሳ አፍ ውስጥ እንደምትገባ እንደሚገነጣጥሉት ያውቃል። ነገር ግን ከሁሉ የሚበልጥ ፍቅር፣ በፍቅር ገድል ለመስራት የፈለገ ይመስላል ዮሴፍ። የአዲስ ኪዳኑ የኢየሱስን ዱካ የተከተለ እንደሆነ መዓዛው ይሸታችኋል እኮ በእውነት እና ገና ከሩቅ ሲያዩት ያ ባልህልም መጣ እንገለዋለን፣ ከልሞይቱ እንደሚፈጸም እናያለን አሉ። በአንድ ጥርሳቸውን ነከሱበት፣ በአንድ ልብ። ገና ሲመጣ እንደምታውቁት ልብሱን ገነጠሉት እና ሮቤል እጁን አወጣ። አሁን የሊያን ልጆች ጀመርኩ ማለት ነው። በጣም ይገርማል። ሮቤል የያዕቆብ ብኩርና የጉልበቱ መጀመሪያ ሮቤል ሐሳብ አለኝ አላቸው። ምንድነው ሐሳብ? ወንድማችን ነው፣ እሱን ገለን ደሙን ብንደብቅ ምን ይጠቅመናል? ታዲያ ምን እናድርግ አሉት። ጉድጓድ ውስጥ እንጨምረዋል። ይሄን ለምን አለ እና ሙሴ በመንፈስ ቅዱስ መነዳት እግዚአብሔር ገልጦለት ሲጽፍልን የአፉ ቃልና የልቡ ሐሳብ አንድ እንዳልሆነ ሽንገላው ተጽፎልን ከጉድጓድ አውጥቶ ወደ አባቱ ሊወስደው ሲል ወንድሞቹን በውሸት እንደዚህ ያለ ሮቤል ትክክል አይደለም እንዳለው ሆኖ ቢሆን ኖሮ የሚፈጠረውን አስቡ። ዮሴፍ በልጅነቱ ወሬ አይደብቅም። ለአባቱ የሆነውን ይነግረዋል፣ ጠቅላላ ይረግማቸዋል። በወንድማማቾች መሃል ጠብ ይለኩሳል። ሮቤል በአባትና በልጆች መሃል የማይበርድ መዝጊያ የሌለው በር ነው የሚከፍተው። ማድረግ የሚገባው መገሰጽ ነበር። በኩርናው ተጠቅሞ ማንም ሰው ዮሴፍን መንካት አይገባው። ወንድማችን ነው፣ ስጋችን ነው ቢ ያምርበት ነበር ዮሴፍ ሮቤል። ነገር ግን እንደ እድሜው አይደለም ጉልበቱ፣ እንደ እድሜው አይደለም ንግግሩ እና ጉልበቱን እንግዶች የበሉት ሞገስ የሌለው እንደ እድሜው ኃይሉ ያልሆነ ሰው እንደ ሮቤል አላየው። በኋላም እናየዋለን ጥቂት። ለምንድን ነው እንደዚህ ሰነፍ የሆነው? በአባቱ ዘንድ ሞገስ ለምን አጣ? ስንፍናው በሕይወት መዝገብ ለምን ተጻፈ ብዬ አጠናው። በጣም ብርቱ ስህተት ስለተሳሳተ ነው። የእንጀራ እናቱን ዘለፋን ያዕቆብ 4 ሚስቶች አሉት ታውቃላችሁ። ከአንዷ ጋር ግብረ ስጋ ግንኙነት በድብቅ ስላደረገ ነው እና ሮቤልም ከያዕቆብ ሚስት ከእንጀራ እናቱ ጋር ተኛ፣ እስራኤልም ሰማ ይላል ሙሴ። ቀላል አይምሰላችሁ። ምንም ሲሉ አታዩም። ሰማ ማለት ለመቼ እያዘጋጀው እንደሆነ እግዚአብሔር ነው የሚያውቀው። እና ከዛ ጊዜ ጀምሮ ሞገስን ያጣ ይመስለኛል አይደለም። ምሳሌ ላይ ዝሙት የሚሰራ ሰው አይተሃልን? አእምሮ ይጎለዋል ይላል። እና ዝሙት አንዱ የሚያደርገው የሰውን አእምሮ ይቀማል ማለት ነው። እና ሮቤል ዘርበል አሉት እና ልክ እሱ እንዳመጣው ሐሳብ ጭቃ ውስጥ ጨመሩት እና መዝሙረኛው ዳዊት እያለቀሰ ሲማጠናቸው አልሰሙትም። እና ዮሴፍ ጉድጓድ ከገባ በኋላ እንጀራ ሊበሉ ተቀመጡ። ሙሴ የሚያስገርም ቃል ይናገራል። ጉድጓዱ ውሃ የሌለበት ደረቅ ነበር፣ እንጀራም ሊበሉ ተቀመጡ። ምን አይነት ድንዛዜ እንደሆነ እዩ። ወንድማቸውን ስጋቸው ጉድጓድ ውስጥ ሆኖ እንጀራ እንዴት ነው ሆዳቸው ውስጥ የሚገባው ትላላችሁ? የሱ ሰቆቃና የምድረ በዳ ጉዞ የአባታቸው ልጅ ጉዳይ እንዴት አይምሯቸውን አልያዘው? ስለዚህ ከሁሉም ይበልጥ ፍቅርን ስለማያውቁ በጨለማ ውስጥ ነው ያሉት። የዚህ ዓለም ገዢ ተቆጣጥሯቸዋል። የእግዚአብሔር የዘላለም እቅድና ከሁሉም ይበልጥ ፕሮግራምን አያውቁም ማለት ነው። ረጃጅም ናቸው፣ በጎች ይጠብቃሉ፣ አንዳንዶች አግብተዋል። ነገር ግን በጨለማ ውስጥ ነው ያሉት። ከሁሉም ይበልጥ ፍቅር ምን እንደሆነ አያውቁ። እየበሉ እያሉ እስማኤላውያን ዕጣንና ከርቤ ወደ ግብጽ ለመነገድ ሲመጡ ይሁዳ እጁን አወጣ። ወንድማችን ገለን ደሙን ብንደብቅ ምን ይጠቅመናል? ምን እናርግ? እንሽጠው አላቸው።
በአንድ ድምፅ እሺ አሉት። ለክፋት አጋንንታዊ ሐሳብ ይሁዳ ፈለቀ። ወንድሙን እንሽጠዋል። የሚገርም ነው። ወንድሙን የሚጠላ ነፍሰ ገዳይ ነው። ታውቃላችሁ፣ እግዚአብሔር ከሱ ጋር አይደለም፣ በድቅድቅ ጨለማ ይኖራል ብሎ ዮሐንስ ደጋግሞ ነው የጻፈልን። ወንድማቸውን አወጡት፣ ለእስማኤላውያን ነጋዴዎች በ20 ብር ሸጡ። 20 ሚሊዮን የሆነ ዋጋው 100 ሚሊዮንስ ቢሆን ወንድም በብር ይሸጣልን? ለአሁኑ ዘመን ቀላል ነው በእውነት። ከዚህም በላይ ሆኖ አይተናልና ወንድማቸውን ሸጡት። ይዘውት ሄዱ። ልብሱን አውልቀው በደም ነክረው ለያዕቆብ አመጡለት። ይሄ የልጅ ልብስ ነው ምን በምድረ በዳ አገኘነው አሉት። ያዕቆብ ጀመረ። የልጅ ልብስ ነው፣ እኔ ነኝ የሰራሁት፣ እኔ ነኝ ያለበስኩት። ክፉ አውሬ አግኝቶታል፣ ልጄን ቦጫጭቆታል። ልብሱን ቀደደ፣ አመድ ለበሰ፣ ማቅ ለበሰ፣ መሬት ላይ ተቀመጠ። 40-60 ቀን አልቅሶ ይተዋላሉ። ነገር ግን ከዕለት ዕለት ሐዘኑ ስር እየሰደደ መጣ ማለት ነው። ያዕቆብ በአንድ በኩል ለያዕቆብ ተናግሮታል በዮሴፍ አድሮ። እግዚአብሔር ለባሪያዎቹ ሳይናገር ምንም አያደርግም። ይሄ እናትህና እኔን ሰግድልህ ሊሆንን? ስለ ጨረቃው ከዋክብት ስለ ነዶ እግዚአብሔር ነግሮታል እኮ። ከተነገረው ቃል ይልቅ ያየው ጨርቅ በልጦበት ማቅ ለብሶ ተቀመጠ። ቢሆንም አትፈርዱበትም። አባት ስለሆነ ሰዋዊነቱ አሸነፈው። ይሄ ማቅ ለብሶ ተቀመጠ የሚለውን አንዳንድ ኮመንታሪ ላይ ፈለኩ። እንቅልፍ እንዳይዛችሁ የሚኮሰኩስ አፈር ውስጣቸው ይበትናሉ። አልጋ የለም፣ ልብስ መቀየር የለም። መሬት ላይ በሰቆቃ ህመሙ እንዲጨምር ሆን ብሎ ማቅ ውስጥ ይተኛል። ከባድ ሐዘን ነው። ብዙ ልጆች አሉ በቃ ሐዘንን ተዋሉት። ልጆቹ እስከ ሙታን ስፍራ እስከወርድ እስከ ሞት ድረስ ሐዘኔን አለቅ። ስለ ልጅ ምን ታውቃላችሁ? በቀላሉ አላቆምም፣ እስከ ሞት አዝናለሁ አላቸው። መራራና የምር ነበር። ይሁዳ እንዳሰበው 3-4 ቀን አልቅሶ ይተዋል ብሎ አስበው ነበር። ሲያየው ከገመተው በላይ መንገድ ስቷል። ሙሴ በግልጽ ምዕራፍ 38 ቁጥር 1 በዚህ ወራት እንዲሆነ ይሁዳ ከወንድሞቹ ተለይቶ ወረደ። ይሁዳ ለምን ወረደ? ለምን ተለየ? እንጀራ አላጣም፣ ወንድም አላጣም፣ አባት አላጣም፣ እናት አላጣም። ከሁሉ የሚበልጠው ፍቅር ስላጣ ይበላል አይጠግብም። የዮሴፍ ደም ይጮሃል፣ የአባቱ ሐዘን ያቃጭልበታል። እረፍት አጣ ይሁዳ። ወደ ከነዓን ምድር ወረደ። ታሪኩ ሙሴ እግር በእግር ተከታትሎ ነው የሚጽፍልን። ከዛም አንድ ከነዓናዊ ሴት አገባ። እግዚአብሔር ስራ ጀመረ ማለት ነው። ይሁዳን ፈቀቅ አረገው ከወንድሞቹ። ወደ ምድረ በዳ ወስዳታለሁ፣ ለልቧም እናገራለሁ እንደሚል በጣም ከባዱን መንገድ እግዚአብሔር ሊያስኬደው ጀመረ። ይሁዳ ሴት አገባ። ከዛች ከሚስቱ 3 ልጆች ወለደ። የመጀመሪያው ኤር ነው፣ ሁለተኛው አውናን ነው፣ ሶስተኛው ሴሎም ነው። እግዚአብሔር ስራ ጀመረ። የሰው ዋጋ ይገባው ዘንድ አይደለም፣ በምድር ሲኖር ገዢና ዋና ሐሳብ ምን እንደሆን የሚመራው መለኮታዊ ሐሳብ ምን እንደሆነ እንዲያውቅ ወደ ምድረ በዳ ወሰደ እና ለመጀመሪያው ለኤር ትዕማርን አጋባው። እንደምታውቁ ትዕማርና ኤር በሰርግ ተጋቡ። ኤርም በእግዚአብሔር ፊት ክፉ ነበርና እግዚአብሔር ኤርን ገደሉ ይላል። ይህን ቃል መዘርዘር በእርግጥ ያስፈልጋል። በእግዚአብሔር ፊት ክፋቱ ጽዋው እስኪሞላ የደረሰው ኤር የይሁዳ የበኩር ልጅ ነው። ላም እሳት ወለደች፣ አትልሰው እሳት አትተው ልጅ ነው እንደሚባል የልጅ ጉዳይ ይሁዳ እየገባው መጣ። ምናልባት ሴትዮዋ ሽማግሌ አላከችም ትዕማር፣ አልጋ አልቀየረችም ትዕማር፣ ወደ ሀገሬ ሄጄ ሌላ ላግባ አላለችም። ምንም ባይመቻት በክፉ እጅ ጉያ ውስጥ ጭጭ ብላ ተቀመጠች። ሲያየው አይቀየርም። የፓትሪያርክ የልጅ ልጅ ይሁዳ በምድር ላይ እጅግ ክፉ ነበር። ይህን ዘር ከየት አመጣው? አባቱ ያዕቆብ አይደለም? አያቱ ይስሐቅ፣ ቅድመ አያቱ አብርሃም የፓትሪያርክ ልጅ በሚስቱ ላይ እጅግ ክፉ ነበር ተብሎ ተጻፈ። ገደለው ያለ ዕድሜው። አሁን ይሁዳ ሸንፈጥ ይላል። ልጅ ሲሞት እንደምሰብክ አይደለም ታውቃለህ። ሁለተኛውን ልጅ አውናንን የሚስትህን የወንድምህን ሚስት አግባት፣ ከሷም ልጅ ውለድ፣ የአባቱ ስም በሞተው ስም ይሁን አለው። በብሉይ ኪዳን እንዲህ አለ። እኔ ሚስት አግብቼ ልጅ ባልወልድ የኔ ስም ከምድር እንዳይጠፋ ወንድሜ ሚስቴን ያገባና ልጅ ይወልዳል። የወለደው የልጅ አባት ስም ግን የኔ ነው የሚሆነው፣ ስሜ በምድር ላይ እንዳይጠፋ። ይሄኛው ደግሞ የበለጠ እርጉም ሰው ነው ኤርም በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም አውናንን ወደ ወንድምህ ሚስት ግባ አግባት፣ ለወንድምህም ዘር አቆምለት አለው። አውናንም ዘሩን ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ላይ ያፈሰው ነበር። አውናን ዘሩን እግዚአብሔር ነው የሰጠው። ማህፀኗ ይሰራል። ይገርማችኋል። እሱ የሚያደርገው ምንድን ነው? መተኛት ነው፣ መነሳት ነው። ምንም የሚጨምረው ነገር የለም። የሰማይ አምላክ መለኮታዊ አደራረግ ነው። ስሜቱን ይወጣል። ከረካ በኋላ የወንድሜ ስም ከሚጠራ ለዘላለም አልውለድ ብሎ ዘሩን ውጭ ያፈሰዋል። ይህ ከባድ እርግማን ነው በእውነት። እቺ ሴት ከእድሜ ጋር ይገናኛል። የልጅ ጉዳይ እንደምታውቁ ከአሁን ጸነስኩ ብላ አብራው ስትተኛ የልቡን አድርሶ ዘሩን ይከለክላት ነበር። እግዚአብሔር ጊዜ ሰጠው።
የወንድሙ ስም ቢጠራ ምን ቸገረው? እሱ የሚያዋጣው የለም። ከዚህ ከኤር በላይ እጅግ ክፉ ሰው ነው። ይሄ ደግሞ የይሁዳ ልጆች ምን ነካቸው ላለው በእውነት እግዚአብሔር ጊዜ ሰጠው፣ አይማርም፣ አይመለስም፣ ገደለው። ሰይጣን አይደለም የገደለው፣ እግዚአብሔር ገደለው። በትክክል ሙሴ እንደዛ ነው የጻፈልን። አሁናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በወጣ ጊዜ ዘር እንዳይሰጥ ዘሩን በምድር ያፈስ ነበር። ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ገደለው አይደለም፣ ያለ ጊዜው ወሰደው። ሁለት ልጅ ሞተበት። ወደ ምድረ በዳ ወስዶ እግዚአብሔር ያነጋግረው ጀመር። በቃል አልገባ ሲለው በስራ ያነጋግረው ጀመር። ሰው በ20 ብር የሚሸጥ አይደለም። ወልደህ እየዋየ እንዲህ ነው የሚያመው። ታላቁን መንገድ ከሁሉ የሚበልጠውን ፍቅር አታውቅም። ሰው ተኮር አይደለም ማለት ተመልከት። በልጆች አሉ ይሁዳ እየገባው የመጣ ይመስለኛል። ታናሹ ልጁ ሴሎም እንደ ወንድሞቹ እንዳይሞት ብሎ ሄደች መበለት ሆነሽ ኑሪ፣ ባል የሞተበት ሴት ልበሺ እስኪያድግ ድረስ አላት። ትዕማርም ቤሎ በለበሰችበት ከተማ ባል የሞተበት ሴት ልብስ የመበለት ልብስ ለበሰች። ትዕማር እንደ ገፊን የቆጠራት እንደ ሙት ባህር ነው የቆጠራት። ልጆቼን ሁሉ ጨረሰች ነው ያለው። እግዚአብሔር አጀንዳው ግን ከይሁዳ ጋር ነበር፣ ከትዕማር ጋር አይደለም። ትዕማርም ወደ ከተማዋ ተምና ወረደች። ልጁ እስኪያድግ ድረስ የመበለት ልብስ ለብሳ መጸለይ ጀመረች። ከፀሐይ በታች ተስፋዋ ሴሎም ብቻ ነው። ጉንፋን ሲይዘው ትጸልያለች። ምክንያቱም አድጎ እሷን ለማግባት የሚችል ተስፋ እሱ ብቻ ነው። በብዙ ጸሎት ሴሎም ትንሹ ልጅ አደገ። ይሁዳ ግን ይላል ሙሴ ለአቅመ አዳም ደርሶ ትዕማርን ለማግባት በሚችልበት ጊዜ እንዳይሞት ብሎ ከለከላት። አንዱ ከፋባት፣ አንዱ አፈሰሰባት ዘር። አሁን ደግሞ ስትከለከል ነው የምታዩት። እቺ ሴት ከባድ ሴት ነው፣ ብዙ መከራ ውስጥ አልፋለች። በዚህ ሰዓት እግዚአብሔር በይሁዳ ላይ እጁን ጭኖ ታሪክ መስራት ጀመረ። እንደምታውቁ በጎች ትዕማር ባለችበት መንደር በተምና በጎቹን ሊሸልት ወረደ እና ለትዕማርም አማትሽ እየመጣ ነው አንቺ ቀበል ያሏት። ማን አላት? አልተጻፈም። በህልም ይነግራት እግዚአብሔር መልአክ ይላክላት። ሰው ይሁን አይታወቅም። ስለዚህ የጋለሞታ ልብስ ለበሰች፣ የመበለት ልብሷን አወለቀች። ሴተኛ ዳሪ መስላ አሳቻ መንገድ ላይ ቁጭ ብላ ጠበቀችው። ፊቷን በቀጸላ ሸፍናለች። ልብሷ በሙሉ በጓንት ነው፣ እጇም አትታወቅም። ሴተኛ ዳሪ መሰለችው። ይሁዳ እባክሽ አንቺ ሴት ከአንቺ ጋር ልተኛ አላት። በጣም ጥሩ ስራዬ ነው። ምን ትሰጠኛለህ? ጠቦት እልክልሻለሁ። በጣም ጥሩ። ጠቦቱ እስክታመጣልኝ 3 መልእክተኞች ስጠኝ፣ 3 መያዣ ስጠኝ። ምስክር በ3 ስለሚጸና ነው። በብሉይ በትርህን፣ አምባርህን፣ ቀለበትን ስጠኝ አለችው። እሱን ከሰጣት በኋላ የልቡን አደረሰ። ፀሐይ ሳይወጣ ሹልክ ብሎ ይሁዳ ጠፋ። ትዕማርም የጋለሞታ ልብስ አወለቀች፣ ጣለችው። የመበለት ልብስ ለብሳ ወደ ተምና ወደ ቀበሌዋ ወረደች። የእግዚአብሔር ስራ ድንቅ ነው በእውነት። በግ ላከ ለጓደኛው፣ ሴትየው አልተገኘችም። ተዋት፣ በግ ልኬላት ነበር አለ። ነገሩ በዚህ ተደፍኖ ታሪኩ ቀጠለ ማለት። የተምና ሰዎች፣ የትዕማር ሰዎች በ3ኛ ወር ትዕማርን አዩዋት። ትዕማርም አርግዛ ነበር። ሲያዋት ቦርጭ አይደለም። 1 ወር ታገሷት፣ 2 ወር ታገሱ፣ 3ኛ ወር ላይ አረጋገጡ። ስለዚህ ደብዳቤ ጻፉለት። የሰው ልጅ ምራተ ትዕማር ሴስናለች፣ ዘሙታለች። ነፍሰ ጡር ከሆነች 3 ወሯ ነው ብለው መረጃ ላኩለት። ቡና እየጠጡ መረጃ ሰብስበው አሾልከው ላኩለት። ሰላይ አኑሮ ነበርን ይሁዳ እላለሁ በእውነት። በእጁ ላይ 2ኛ ፈተና እግዚአብሔር ከተተለት። በዮሴፍ ፈተነው፣ ተዘረረ። ይሁዳ በትዕማር ሊፈትነው የሰማይ መላእክት ያዩታል። ይሁዳ አይምሮ ተቀይሯልን? የሚያስተሳሰብ ሰማያዊ ነው መንፈሳዊ ነው ወይስ ስጋዊ ነው ምድራዊ ነው የሚል ኬላ ውስጥ ገባ። በይሁዳ ደብዳቤ ሲገባ የተናገረው ቃል ከፓትርያርክ ልጅ አይጠበቅም። ወደ ሜዳ አውጧት፣ አንደኛ እሰሯት፣ በእሳት አቃጥላችሁ ግደሏት፣ ጽንሱንም ጭምር። ይሁዳ ለሕፃናት አይራራም፣ ለሴቶች መብት ግድ የለውምን? ለምን ሕጉን ጣሽ ተብሎ ቀድሞ ሳይጠየቅ ሰው ይፈረድበታልን? አስገድደው ደፈሩሽ ሆይ ምን ሆነሽ ነው ከባህሉ የወጣሽው አይባልምን? ምን አይነት ጭካኔ ነው? ስለ ልጆቹ ሊበቀላት ፈለገን ያሰኛል በእውነት። ወደ ሜዳ አውጧት፣ ነፍሰ ጡሩንም እሷንም አንድ ላይ አቃጥላችሁ ገደሏት። ከፓትርያርክ አፍ ሰውን ማቃጠል ወጣ። በጣም ይገርማል። ስለማን እንደማወራ ሊገባችሁ ይችል ይሆናል። ለብዙ ዓመት ክርስትና ያለባት የፓትርያርኮች ምድር በሰው ልጆች ማንነት ስትመዘን ወገኖች ሆይ በጣም በስጋት ውስጥ ያለንበት ጊዜ ጆሮን ጭቡ የሚያደርግ ነገር ከልቡ ወጣ። ሰዎችም አወጧት፣ በግንድ አስረው ሊያቃጠሏት፣ ችቦ እሳት ሊለኩሱ ሲሉ 3ቱን መልእክት ለይሁዳ ላኩለት። ከዛ አቃጥሉኛለች። ምንድነው በትሩ? ምንድነው አምባሩ? ምንድነው ቀለበቱ? እሱ ያነበዋል አለች። በጠባቂዎች ተይዛ እንዳታመልጥ እጅግሯ ታስሮ እያለቀሰች ላብ በላብ ተደፍቃ ሊሆን ይችላል። የይሁዳ ቃል ከሰማይ በታች ያድናታል። እኔ አላውቅም አይኔን ግንባር ያልገው ቢል ወገኖች ሆይ ምንም ምርመራ የለም። ያኔ የእንባ ጠባቂ የለም፣ የሴቶች መብት የለም። ያጋዩታል። ከሰማይ በታች ይሁዳ ብቻ ነው። የእሱንም መልስ በጉጉት መጠባበቅ ጀመረች። አረ ይሁዳ ይሄ ምልክት ምንድን ነው? ከመቃጠለ በፊት ስጡት ትላለች። አምባሩን አንብበው፣ በትሩን አንብበው፣ ቀለበቱ ምንድን ነው መልእክቱ አሉ።
እነዛን መልእክቶች ባየ ጊዜ መሸምጠጥ ይችላል። ይሁዳ ካሜራ አልተቀረጸ በማህበረሰቡ ክብሬ ከሚዋረድ አላውቅም የራሷ ጉዳይ ነው ቢል ትቃጠላለች። ነገር ግን አልቻለም። ለምን አልቻለም? ይሁዳ ምን ቀየረው አልኩ። እነዚህ 3 መልእክተኞች በእርግጥ ግዑዝ መልእክተኞች ብቻ ናቸውን? አይመስለኝም። በእነዚህ 3 ወራት በትር አምባርና ቀለበቱን አቅፋ ምናልባትም ተንበርክካ ምናልባትም ላዩ ላይ ተኝታ የእግዚአብሔር ኃይል እንዲያርፍባቸው የይሁዳን አእምሮ እንዲቀይሩ የእግዚአብሔር መልእክተኞች እንዲሆኑ ተማጽና ይሆንን? ብገምት አልስትም። በእውነት እንደዚህ አርጋ እኔ አንድ ሰው ልጆቼን እና እኔን ትቶ በሮ ጠፋ። ቄሱ ምንም ያጠፋሁት የለም በእርግጥ ህሊናዬ ይመሰክርልኛል። ምን ላርጋለች? ብዙ ላገኘው ሞከርኩ፣ ዘጋብኝ እና ልጆቹና እሷ እየተጎዱ እንደሆን ሳቅ የኔንም አማላጅነት በር ስለዘጋብኝ ምን እንደማረግ ጨነቀኝ። እየጸለይኩ ያለው ብልጭ አለልኝ የዚህ ሴትዮ ታሪክ። የሆነ ጨርቁን አምጪልኝ አልኳት። አንገቱ ላይ የሚያደርገውን ስካርፕ አመጣችልኝ። የሰማይ አምላክ በዚህ ጨርቅ ላይ አንገቱ ላይ በሚያደርገው ስካርፕ ላይ ኃይል ይደር። የሰማይ አምላክ ነው። ትችላለህ በሁሉ መናገር። በአህያ ተናግረ የለም በአንድም በሌላ ትናገር የለም። የእሱ ልብስን ይዤ ማጠናለሁ። ቀንና ሌሊት መጮህ ጀመርኩ። ይገርማችኋል፣ ተአምር ነው የሆነው። ከአንድ ሳምንት ጸሎት በኋላ ማንም ምንም ሳይናገረው ቀጥታ ወደ ቤቱ ገባ። ምን አለሽ አልኳት። እንዴት ልመለስ ቻለ ብዬ ጠየኳት። ሳትጸልይብኝ አልቀርም። አይምሮዬ ጠቅላላ ወደ አንቺ ያስብ ጀመር። እንቅልፍም ማጣው ባለሁበት ልጠጣ ስላቃተኝ ከሌላ ሴት ጋር ልተኛ ስላቃተኝ ብዙ ሳትጸልይብኝ አልቀርም ብሎ ወድቆ ንስሐ ገባለች። ተአምር ነው። ምናልባት ትዕማር እንደዚህ አድርጋ ይሆንን? ገና በትሩን ሲያየው አይምሮ ተቀየረ። ቀለበቱን ሲያየው ሌላ መልእክተኛ ሆነበት። አምባሩን ሲያየው ሌላ ሐዋርያና መልእክተኛ ሆነበት። ይሁዳም የሚያስገርም ቃል ካፋ ወጣ። ኖ እሷ ከኔ ይልቅ መልካም ነች፣ ከኔ ይልቅ ጻድቅ ነች፣ ከኔ ይልቅ እውነተኛ ነች። ሴሎም አድጎ አልሰጠኋትምና ትክክል ነች፣ ማንም እንዳይነካት። የፈለገ ይሁን እኔ ነኝ ከሷ ጋር የተኛሁት፣ እኔ ነኝ ልጁን የከለከልኳት፣ እኔ ነኝ በደለኛው፣ እሷ ጻድቅ ነች። ያንዳንዴ ፓራዳይም ሽፍት የምትሉት ጊዜያዊ ለውጥ ሳይሆን ያ አእምሮ ሴታፑን እግዚአብሔር ቀየረው። ምናልባት ሳኦል ከሳሙኤል ፊት ዞር ሲል ልቡን ቀየረለት እንደሚል አእምሮ 180 ዲግሪ ተቀየረ እንደማለት ይቻላል። ገባው። ከዚህ በኋላ ይሁዳ ሆኖ አታዩት። ማርጅ ሲቀይር፣ ትንፋሽ ሲሰበስብ፣ የሰማይ ጸጋ ሲገጠምለት፣ የመለኮታዊ ጉባኤ በሰማይ ያሉት ሰማዕታት አረማመድን ሲራመድ እግሩን ሲቀይርለት ታያላችሁ። ትዕማርም ዛራ ወጣ አይደለም? አዎ ተመልሶ ገባ። ፋሬስ ወጣ፣ ጥሶ ወጣ ማለት ነው። ፋሬስ ከዛ ዛራን ወለደች። 2 ልጅ ገደለበት፣ 2 ልጅ ቀሰፈበት፣ 2 ልጅ ሰጠው ማለት ነው። ሊያስተምረው እንጂ ሊቀጣው ሊበቀለው እንዳልሆነ እዩ። 2 ልጅ ከወሰደበት በኋላ 2 ልጅ ከሰጠው በኋላ ይልቁን እነ ፋሬስን ይሁዳ ወደ ቤተሰቡ ቀላቀለ። ሌላ ይሁዳ ነው። ከለሩ ያው ነው፣ የጸጉሩ ብዛት ያው ነው፣ ቁመቱ ኪሎ ያው ነው። አእምሮ ግን ተቀይሯል። ከሁሉም ይበልጥ መለኮታዊ፣ ከሁሉም ይበልጥ ታላቅ ነገር ምን እንደሆነ ይሁዳ ገብቶታል። አብረው እየበሉ እየጠጡ ሳሉ ዓለም አቀፍ ታሪክ ጀመረ እግዚአብሔር። ቀድሞኑ ከሁሉም ይበልጥ ፍቅር የገባው ዮሴፍ ጳጢፋር ቤት ወህኒ ቤት አይደለም የግብጽ ጠቅላይ ሚኒስትር ሆኖ ቋንቋው ንግግሩ ተቀይሯል፣ መልኩ ተቀይሯል። ማንም ሊያውቀው እስከማይችል በፍጥነት መጥቋል እና ረሃቡ ግብጽን አልፎ ከነዓንንም ጨምሮ አንኳኳ። ያዕቆብም ልጆቹን ሁሉ ለስንዴ ላካቸው። እግዚአብሔር ታሪክ ውስጥ ይሰራል። ይገርማቸው። ስለ ቢንያም ትንሽ ስለሆነ አስቀረና 10ሩን ጆንያ አህያና ብር ሰጥቶ ያዕቆብ ላካቸው። ዮሴፍ አወቃቸው። ቂም ሊያዝ አልፈለገም፣ ሊበቀል አልፈለገም። ስሞ ሊያቅፋቸው ፈልጎ ነበር። ብዙ ብር አለው፣ ብዙ ቤት አለው። ሰቆቃ ውስጥ እንዲያልፉ አልፈለገም። ነገር ግን አልተገለጠም። ለምን? ፍቅር ሳይኖር ሊገለጥ አልፈለገም። ጥቅም የለውም። ያውቀዋል ያዕቆብ ዮሴፍ። ፍቅር ሳይኖር ቤንዝል ቢወጣ፣ ፍቅር ሳይኖር ይሄ ቢገደብ ምንም ጥቅም እንደሌለው ዮሴፍ ያወቀ ይመስለኛል። በእውነት ተበላልተው ነው የሚያልቁት። እናንተ የማን ልጆች ናችሁ? አንድ የፓትሪያርክ ልጆች ነን። አንዱን አውሬ በላው፣ አንዱ ትንሽ ስለሆነ ስንዴ ልንገዛ መጣን። ሽማግሌው ደና ነው፣ ደና ግን አትመስሉኝም፣ ስንዴ የምትገዙ ሰላዮች ናችሁ። ኖ የግብጽ ንጉሥ እንደምን እንዲህ ትላለህ? የአንድ አባት ልጆች ነን አለ። ኖ 100 አለቃ እስር ቤት ጨምርልኝ። ዮሴፍም ተለወጠባቸው። ሙሴ ሲስልን በጓዳ ግን ያለቅስ ነበር። ባስተርጓሚ ያወራቸዋል። ሊባርካቸው ፈልጓል፣ ተከልክሏል። ሊገለጥላቸው ፈልጓል፣ ተከልክሏል። ለምን? የሚፈልገው አንድ ሰማያዊ ብጽና አለ። ወህኒ ቤት ሄዶ ባስተርጓሚ ስለሚያወሩ ቋንቋቸውን የሚሰማ አይመስላቸውም። እሱ ግን ዕብራይስጥ ያውቃል። ሮቤል ንግግር ጀመረ። የዛ ትንሽ ልጅ ደም እየተከታተል ነው። ተው ስላችሁ አልሰማችሁኝም ነበር። እሰይ እግዚአብሔር ጨምር፣ የሰው ዋጋ ይግባቸው። እንደ ጎመን የሚቀነጠስ እንደ ሙዝ የሚቀጠፍ እንዳልሆነ ይግባቸው፣ ጨምር። ከ3 ቀን በኋላ እኔ እግዚአብሔርን እፈራለሁ፣ ሽማግሌውም እንዳይራብ ሂዱ፣ የፈርዖንን ሕይወት
ትንሹን ልጅ ካላመጣችሁ ፊቴን አታዩ ብሎ ላካቸው። ሲልካቸው ስምዖንን ግን አሰረው ይላል። ሁለተኛው የኤልያ ልጅ ሊመጣላችሁ። አንደኛው የኤልያ ልጅ ሮቤል በዝሙት ወድቋል። ሁለተኛው ስምዖንን አሰረው። ለምን አሰረው? ሊበቀለው ፈልጎ ነው? አይደለም። ስምዖን ማለት እርጉም የመጨረሻ ከይሲ ሰው ነው። ያውቀዋል ዮሴፍ። እህቱን ዲናን የኤሜር ልጅ ሴኬም የሚባል የንጉሥ ልጅ ወደዳት፣ ድንግልናዋን ወሰደ። እሷም ወደዋለች። እሷ ነች ወደ ቤተ መንግስት የገባችለት በእውነት። እና ንጉሱ እኔ የፈለጋችሁትን ማጫት በሉኝ፣ ቅጣትም ቅጡኝ፣ ግን ልጃችሁን ለልጄ ዳሩለት። የእኛን ልጆች ውሰዱ፣ የእናንተንም እንወስዳለን በትህትና አለ ንጉሱ። ያዕቆብም ከምድረ በዳ ልጆቹን ጠራቸው፣ ይሄን ኬዝ ስተዲ ሰጣቸው። በእርግጥ ይሄን ከባድ ኬዝ ስተዲ ምድረ በዳ ለሚኖር ላልበሰለ ሰው መስጠትም ጥሩ አይመስለኝም። ስምዖንና ሌዊ ለብቻቸው ምክር መከሩ ይላል። የኤልያ ልጅ ስምዖን ምን ነካው? እንደኛ ተገረዙ እንላለን፣ የቃል ኪዳን ልጆች ነን እንላለን። ከተገረዙ በሶስተኛው ከባድ ቁስል እያንዳንዱን እናርዳለን አለ ስምዖን። ሰይጣናዊ ሐሳብ አፈለቀ። ያዕቆብ አያውቅም ይሄንን። ሌዊም በየዋህነት የተከተለው። ስለዚህ ነው ክህነት የተሰጠው። ለስምዖን ግን አልተሰጠውም። በሶስተኛው ቀን ሁሉ በተገረዙ ሰዓት እያንዳንዱን ቤት ማንኳኳት ጀመሩ። ተገርዘሃል? አልተገረዝኩም። ተገርዣለሁ፣ አሳየኝ። ሸክ አንገቱ። የከተማውን ወንድ የለም፣ ሴት የለም፣ ሕፃን የለም፣ በሙሉ በደም ሞሉት። ከተማውን አቃጠሉት፣ እንስሶቻቸውን ማረኩ። ያዕቆብ ደነገጠ። የዛ ሁሉ ደም ጎርፍ በበሩ ጋር ሲያልፍ ደነገጠ። ፓትርያርኩ ደነገጠ። በእግዚአብሔር ቃል አስመስላችሁ እንደ ኤልዛቤል ለቃል ኪዳን የቀናችሁ መስላችሁ መጽሐፍ ቅዱስን ጠቅሳችሁ ግርዘትን የሰው ልጆችን ሁሉ ትቀላላችሁ። አንድ ዲና ብትደፈር ከተማው ሁሉ ያልቃልን? ያዕቆብ ደነገጠ። የራስ ጉዳይ አሉት። እንደ ጋለሞታ ሴት እህታችን ያደርግብናል። የእጃቸውን ሰጠን አሉ። አልተጸጸቱ። ከከተማ ሊያጠፏቸው ነገስታት ተሰብስበው ነበር። ስለ ቃል ኪዳኑ ጣልቃ ገብቶ ፍርሃት ለቀቀባቸው። ያዕቆብንም ተነሳና ሂድ አለ። ያ ምዕራፍ የሞት ምዕራፍ ነው። ራሔል የሞተችበት ነው። የራሔል ደንገጡር የሞተበት ነው። 3 ነው 4 ሞት የተስተናገደበት ምዕራፍ ሆነ። ጨለማው አንኳኳው። እንዲያውም ያዕቆብ በትንቢት ቃል ምን ይላል? ስምዖንና ሌዊ በሬ አስነከሳችሁ ይላቸዋል። በሬ ስታጠብቁት በሬ፣ እህል የሚያርሰው በሬ፣ ስታላሉት በር ነው። በዕብራይስጡ ሁለቱም አንድ ነው። የተነከሰ በሬ አረጋችሁኝ አይደለም፣ የተነከሰ በር አረጋችሁኝ። እንደ ልቤ መራመድና መከፈት አልቻልኩም ብሎ ርግማንን ለእድሜያቸው መጨረሻ አስቀመጠላቸው። ስምዖን በጣም ስጋዊ ሐሳብ የተጠናወተው ስለሆነ እሱን ካላሰረ በሰላም አይሄዱም። ሌላን አስሮ ጣራ ፈንቅሎ ይገባል እንጂ ሰላማዊ ምርጫ አይሆንም። ታውቃላችሁ። ስለዚህ አሰረው። ሊበቀለው አይደለም፣ ፍቅር ሊያስተምረው ይሆናል። እና ሌሎቹን በአያበታቸው ላይ ገንዘብን አስቀምጦ በሰላም ሂዱ አላቸው። ስለዚህ ወደ አባታቸው ስንዴ ለመስጠት ሲሄዱ አንዱ ከጆንያው አፍ ላይ ገንዘቡን ገፈራ ለአህያው ሊሰጥ ሲፈታ ገንዘቡ ወደቀችለት። ገንዘብ አገኘው አላቸው። ያዕቆብ ልጆች ምን አሉ? የአብርሃም ይስሐቅ ያዕቆብ አምላክ ብር ሰጠናል አሉ። ሁሉም ደነገጡ ይላል። ብር ያስደነግጣል። ፍቅር የሌለው ታውቃላችሁ፣ ምንም ነገር አድርጉለት ዘላቂ ሰላም እንደሌለው ነው። ለክፎች ሰላም የላቸውም። ያዕቆብም ደነገጠ። ብሩን አይቶ በሉ፣ እህሉ ሲያልቅ ድጋሚ ሂዱ አላቸው። አንሄድም አሉ። ለምንድን ነው የማትሄዱ? ያ የግብፅ ንጉሥ የሚመስል ሰው ትንሹን ቢንያምን ካላመጣችሁ ፊቴን አታዩ ብሏል። ቢንያምን ስጠን አሉት። አልሰጥም። ትልቁ ምን እንደሆነ አላውቅም። ሞተ ብላችሁ እስካሁን ማቅረብ ይሻለሁ። የቀረኝ አይኔ ያረፈበት ከመወደው ሚስቴ የወለድኩት አንድ ነገር ቢሆን በድንጋጤ ነው የምሞተው። አለቅም አሉ። እነሱም አንሄድም አሉ። ረሃቡ እየጦዘ መጣ ማለት። ሮቤል እጁን አወጣ። የኤልያ ልጅ ሮቤልን መጣው ድጋሚ። አባዬ ልጁን ስጠኝ። ለምንድን ነው የምሰጥህ አለው። ቢንያምን በሰላም ባላመጣው 2 ልጆቼን ግደል አለው። 2 ልጆቼን ግደል? ምን አይነት ጭንቅላት ነው ያለ አንተ? አያት የልጅ ልጆቹን እንዲወድ አታውቅምን? ቢንያም ቢሞት ያንተን 2 ልጆች አንቄ ልግደልን? አዎ ግደላቸው አለው። ውጣልኝ አለው። በጣም የሚያበሳጭ ሰው ሆነ። ስንፍና ያደረበት ሰው ሆነ። ለበጎም ነገር የማይበቃ ሰው ሆነ። ከፍታውን ይዞታል እንደ አክቲቪስት። የሚረጨው ግን የሞትና እርግማን። ግድ የለውም ስለ ሕፃናት፣ ግድ የለውም የሰው ዋጋ። ምንም ኃላፊነት የሚሰጠው አልሆነም። አልሰጥም አለ ያዕቆብ። ሞገስ አጣ ማለት ነው ሮቤል። ከዛ እግዚአብሔር ሌዊን አልፎ ስምዖንን አልፎ በይሁዳ ላይ ስራ ጀመረ። እጁን አወጣ። ምን ፈልገህ ነው አለው። ቢንያምን ስጠኝ ለኔ አለው። አልሰጥም። ለምን እንደምሰጥህ አለው ያዕቆብ። ልጆቹ ሞተውበት የሰው ዋጋ የገባው አይደለም፣ የልጅ ዋጋ የገባው ከሁሉም ይበልጥ ፍቅር የቀባው ይሁዳ ቢንያምን በሰላም ባላመጣው ራሴን ዋሳ ሲዛለሁ፣ በዘመን ሁሉ እርጉም ልሁን። ከዚህ ንግግሩን ማብራራት ትችላላችሁ። እንደ ቀደመ በ20 ብር ልጁን የሚሸጥ አይምሰልህ፣ አቃጥሉ እምል አይምሰልህ። አሁን ተለውጫለሁ፣ የሰው ዋጋ ራሴን አስይዛለሁ አሉ። በያዕቆብ ፊትም ሞገስ አገኘ። ጎሽ በፊቴ ሞገስ አግኝተሃል፣ ቢንያምን በአንተ ዋስትና ውሰደዋል። ስለዚህ እዛ የግብፅ ንጉሥ ፊት እግዚአብሔር ሞገስ ይስጣችሁ፣ ስምዖንንም ያስፈታላችሁ፣ በሰላም ሂዱ። ነገር ግን ይሄን ከርቤ፣ ይሄን ዕጣን፣ ይሄን ሰንደል፣ ይሄን ቴምር ስጡት። ዮሴፍ ስንዴና
ከርቤ አይደለም የሚፈልገው ዮሴፍ ቴምር አይደለም ዮሴፍ ሰንደል አይደለም ዕጣን አይደለም የሚፈልገው ብርቱ ነገር አለ አልገባቸውም ወንድሞቹ ቢንያሚን ይዘው ሄዱ ማለት ታሪኩ እንደምታውቁት አየው ስቅስቅ ብሎ ሊያለቅስና እላው ላይ ሊጠመጠም ፈልጎ ነበር ፍቅርን ካላየው አልገለጥም ይሄ ትንሹ ልጅ ይሄ ነውን አዎ እግዚአብሔር ይባርክ ሽማግሌው ደህና ነው ባኞ ቤት ገብቶ አለቀሰ ልቡን አስታግሶ መጣ መቶ አለቃ እነዚህ ልጆች ቤተ መንግስት አስገባልኝ ለምን ንጉሥ ሆይ ከኔ ጋር ምሳ ይበላሉ ካንተ ጋር ምሳ ዕብራውያን ካንተ ጋር ምሳ ንጉሥ ሆይ አዝጃለሁ ቤተ መንግስት ምሳ ከኔ ጋር ይበላሉ ተነገራቸው ማለት እና በቁመታቸውና በእድሜያቸው ልክ በቤተ መንግስት ምንጣፍ ውስጥ ታውቃላችሁ ሶፋ ላይ የግብጽ የፈርዖን ቤተ መንግስት ልዩ ነው ምሳ ከንጉሥ ከሚመስል ሰው ጋር ሊበሉ ተቀመጡ አቤት የአብርሃም የይስሐቅ ያዕቆብ አምላክ ብለብለ ፈርዖን ቤተ መንግስት በህልማችን እንኳን ማናስበውን እግሮቻችን አቀና በርን ከፈትክልን እናመሰግንሃለን አላሉ ሄዳችሁ ይሁት አብልቶ ሊገለን ነው አላማረንም መንቀጥቀጥ ያዛቸው በላብ ተደፈቁ ለምን ፍቅር ስለሌላቸው የእግዚአብሔር ሥራ ሊገባቸው አልቻለም በረከቱን ሊያጣጥሙ አልቻሉም እድሜያቸው በሰቀቀንና በድንጋጤ አለቀ ዮሴፍ ገብቶታል ሲያይ ይንቀጠቀጣሉ አንዳንዱ ላቡን ይጠርጋል ምን ሆናቸዋል ዘና ፈታ ብሉ እንጂ እሺ ጌታ ሆይ እያዩት እየበሉ ሳሉ ሊያባብሉት ሞከሩ ያው አባታችን ሰንደል ልኮልሃል ሽቶ ልኮልሃል ቴምር ልኮልሃል ማይ ሰንደል አጣው ወደ ካዝና ወሰዱት ፍቅርን ካላየው አልገለጥም ዮሴፍ ክችች ዕብራዊ ውስጥ እንደማያውቅ ባስተርጓሚ ያወራቸው ጀመር ከፊታቸው በጣም መራቅ እንቆቅልሽ ሆነ ህልም የሚያዩ ሆነባቸው አብልቶ ከጨረሰ በኋላ ላካቸው ማለት ነው የሴኩሪቲውን ሰው የደህንነቱን ሰው እቺን የወርቅ ዋንጫ በቢንያም ስልቻ ውስጥ ደብቅልኛል ድንቅ ነው የበሉትን ሳያጣጥሙ በጣፍናስ በር ላይ ገና ሲደርሱ በጀነራል የሚመራው ፌደራል ከበባቸው ምን ነው ለምን ነው የከበብከን ሌባ ሁሉ መልካም ባደረገ ክፉ ታረጋላችሁ ክፉና ደጉን የሚያውቅ ዋንጫው ይሰረቃል ወይ አራፍን አታበላሽ ብሩ በስተት እንደሆን ብለን የመለስን እኛ ከንጉስ ቤት ወርቅ እንዴት እንሰርቃለን ኖ ተፈተሻለ ወሬ አይደለም እንዲያውም ቃል እንግባል የወርቅ ዋንጫ የተገኘበት ለዘላለም ባሪያ ይሁን በአንድ ፍታ ሎሬ ፍታ ስምዖን ፍታ ሌዊ የሁሉስ እንዴት ተዘረገፈ የለም የሁሉ ልብ የተንጠለጠለበት ቢንያም ላይ ወርቋ ዱባለች አቤት ሄዳችሁ ታሪኩ የሚያስገርም አንድ ሌባ እግዚአብሔር ይል የሥራህን ይስጥ አላሉት ትንሽ የገባቸው ይመስለኛል ቢንያም ወደ ኋላ ሁን ምን እንላለን ኃጢአታችን ገለጠው ኖ ኃጢአቱን ገለጠው አይደለም ገብቶናል አሁን የሁላችን አንዱ ሲታመም ሁላችን ታመመ አንድ አካል እኮ ነን ስለዚህ አንፈርድበትም ቀዝቃዛ ሌባ እንለውም እግዚአብሔር የሁላችን አጥን የምን የሁላችን ነው ሌባው ብቻ አንገቱ በሰንሰል ታስሮ ንጉሥ ፊት ይቆማል ቢንያም ታስራ የሰረቀው ማስረጃ አንገቱ ላይ ተንጠልጥሎ በንጉሱ ፊት ቆም በዮሴፍ ፊት ቆም ይደረጋል መልካም ባሮ ክፉ ይደረጋል ሚስጥርን የሚያቅ እንደኔ ያለ ሰው ሚስጥርን እንደሚያቅ አታቁምን ማን በፊቱ ይቆም ታውቃላችሁ ሮቤል አቅም የለውም ሌዊ ስምዖን አቅም የላቸው እግዚአብሔር በምድረ በዳ ያስተማረው ከሁሉም የሚበልጠው የሰው ዋጋና ፍቅርን የተረዳው ይሁዳ በፊቱ ቆም ንጉሥ ሆይ አትቆጣኝ ቃል እንድናገር ፍቀድልኝ በመንፈስ ቅዱስ የተቀባ የአዲስ ኪዳን ወንጌል የሚሰብክ ነው ይመስላችሁ አባት አላችሁ ስንት ልጆች አሉት አልከን አምጡ እንደምትለን ብናቅ አንነግርህም ነበር ነገር ግን አምጡ ብለህ ድርቅ አልክ ትልቁን አውሬ በልቶታል ከሚወደው ሚስቱ የወለደው ቢንያም እሱ ነው እናቱ ሞታለች ታውቃለህ በእጃችን እንደሌለ ባየ ጊዜ ድንገት ይሞታል ወይ ስትሮክ ይዘዋል ወይ ይወድቃል በምንም አይነት 100% እርግጠኛ ነኝ እለምንሃለሁ አንድ ነገር ማየት አልፈልግም ምን ማየት አትፈልግም የአባቴን ሐዘን ማየት አልፈልግም ይበቃኛል በፊት ያሳዘንኩት እና ሌባውን ልቀቀው ነው የምትለኝ ኖ ሰዎች ሳይሰሙ ለጉራ እንዳይመስላቸው በጆሮ ልናገር ወደ ጆሮ ተጠጋ ይላል የሚገርም ነው ተጠጋው በፍቅር ውስጥ ፍርሃት እንደሌለ በጆሮ ምንድነው ተገኛለ ልጁን መግደል ነው የምትፈልገው ማሰር ነው በሱ ፋንታ ነው ያለው እሱ ልቀቀው በሱ ፋንታ እኔ ያለው በ20 ብር እንደሸጥክ ሁሉ አቃጥል እንዳላልክ ሁሉ አሁን ነፍስህን ለወንድም ትሰጣለህን እሰጣለሁ አራት ነጥብ ገብቶኛል መለኮታዊ መንገድ ገብቶኛል የክርስቶስ መንገድ ገብቶኛል እንደቀደመው መሆን አይምሰልህ በሱ ፋንታ እኔን ግደለኝ የጉልበት ሥራ ማሰራት ነው አለው ማሰር ነው አለው የፀሐይ ብርሃን ሳይቅ ጨለማ ቤት ማሰር ነው አለው የፈለከውን አርግ እሱን ልቀቀው እኔ ዋስሆኛል የሚፈልገው አጋፔ ፍቅርን አየ ዮሴፍ ኖ ሞር ትርጉም ከዚህ በኋላ መንከራተት የለም እኔ ወንድማችሁ ዮሴፍ ነኝ ወንድማችን ዮሴፍ እስካሁን ለምን ተደበቅ እስካሁን ለምንድነው በህልም የምትናገረን ባስተርጓሚ ይሄን እስካገኝ ነው ይኸውልህ ብር አጥቼ አይምሰልህ ማዕድን አጥቼ አይምሰልህ ከብት አጥቼ ስልጣን አጥቼ እንዳይመስላችሁ ከሁሉ የሚበልጠው ፍቅር ምን እንደሆነ እስክታውቁ መሬትን ሰማይን ያዙ አሁን አገኘሁት ይሁዳ በተለይ አንተ ውስጥ አገኘው ገብቶሃል ይሁዳ የግብጽን ሀብት ሁሉ ብሰጥህም ለክፉ እንደማታውለው ገባኝ ሰው ተኮር ሆንክ ባልንጀራዬ ከኔ ይሻላል አልክ ነፍስህን ለሌባው አሳልፈ መስጠት ጀመርክ ብራቮ ይሁዳ
የይሁዳ መልክ ተቀየረ። ተላቀሱ። በቃ ለክፉ አደረጋችሁት ለበጎ ያደርገዋል። ገና ይጎበኛችኋል፣ ያወጣችኋል፣ ያደርሳችኋል። አጽናናቸው። ያዕቆብም የነፍሱ ሕይወት ታደሰች። ዮሴፍ እንዳለ ሲሰማ 70 ሰዎች ይዞ ወደ ጌሴም ምድር መጣ። ልጆቹ ሁሉ ከያዕቆብ ጋር አሉ። ጌሴም ጋር ሲደርስ ያዕቆብ አልሄድም አለ ወደ ግብጽ። ለምንድን ነው የማትሄደው? የምትወደው ዮሴፍን እኮ ልታይ አንድ እርምጃ ነው የቀረህ። ኖ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ ወደ እኔ ይቀርባሉ። ጠቅላላ እዚህ ትቆማላችሁ። ብቻህን አንተ ወደ ግብጽ እልክሃለሁ። የጠፉትን አስተራራቂ አደርግሃለሁ። አይደለም አምባሳደር አደርግሃለሁ፣ ሚሽነሪ አደርግሃለሁ፣ መልእክተኛ አደርግሃለሁ። ሂድ አሉ። ሁሉ ቆሙ። ይሁዳ ብቻውን በሰረገላ ወደ ቤተ መንግስት። አቤት ያቺ ጉዞ! ሰማያት ተከፍተው ሰላም እንደ ወንዝ በልቡ ሲፈስ ማየት ትችላላችሁ። ብቻውን ገዢ ሆነው በላጭ ሆነው ይሁዳ መጋረጃው ተቀደደለት። ይሁዳ አባቴ ታለ አባቴ እኔን ተከተል አባትን ከፈለክ። መሪውን አዙሮ ይሁዳ ከፊት ዮሴፍ ከኋላ መከታተል ጀመሩ። በጌሴም ድንበር ላይ ይሁዳ አሳየው አባትህ ያውልህ። ዮሴፍም ከሰረገላ ወረደ፣ ሮጠ፣ አንገቱን አቅፎ አባቱ ለረጅም ሰዓት አለቀሰ። በይሁዳ ልብ ውስጥ ምን አይነት ጸጋ ይፈስ ይሆናል! በዓለም ላይ ከሚገኘው ሀብት ሁሉ በላይ የሰማይ መላእክት ያጨበጭባሉ። ብራቮ ይሁዳ! አገኘው፣ ምስጢሩ አገኘው፣ የህይወትን መንገድ አገኘው፣ የበትረ መንግስትን የበላጭነትና የገዥነት ዘንግ። ከተላቀሱ በኋላ በግብጽ ኖሩ። አሁን ልሞት ነው፣ የመጨረሻውን በረከት እንዲያገኛችሁ የያዕቆብ ልጆች ተሰብሰቡ። አይኔ እውር ነው በእርግጥ መንፈሴ ግን አሁን ብሩህ ነው። በጨርቅ እንደማለቅ ሳይምሳላችሁ ምስጢርን አውቃለሁ። ከጽዮን ተራራ ይልቅ ከአፌ ቃል የሚወጣው መሬት አይወድቅም። በመጨረሻው ዘመን የሚያገኛችሁን ትንቢታዊ ምረቃ ልመርቃችሁ ቁሙ አላቸው። እንደ ዛሬ ማታ እንዲሞት እንደ ዛሬ ጠዋት ልጆቹን ደረደራቸው። ያዕቆብ ሳይሆን መንፈስ ቅዱስ በያዕቆብ ንግግር ጀመረ። የሁሉም ልብ ከአፉ የሚወጣው ቃል መቀልበስ አትችሉም። መረቃት የሚመስል ታላቅ ትንቢታዊ ቃል ከያዕቆብ አፍ ይወጣ ጀመረ። የልጅ ልጆቻቸውን ሁሉ ፍጻሜ የሚወስን ቃል ከያዕቆብ ከፓትርያርኩ ሊወጣ ነው። ማባበል አትችሉም፣ ማብራሪያ አትጠይቁም፣ ይግባኝ የለውም። በያዕቆብ የፍርድ ወንበር ፊት ቆሙ። ሮቤል አለው አቤት አባቴ አለው። ሮቤል ጠብቆ ነበር። የብኩርናዬ መጀመሪያ አለው። አሜን ሃሌሉያ ማለት ሳይጀምር አይቀርም። የጉብዝናዬ መጀመሪያ አለቅነት ላንተ አይሁን። አይሁን ለምን አባዬ? የአባትህን አልጋ አርክሰሃል። እናስ አንድ ቀን ብተኛ የዘርዘቦችን ሁሉ አሰርከው እኮ አባቴ። አለቀ። ማብራሪያ የለም። እኔ እንዳልመስልህ እግዚአብሔር በእኔ አድሮ እጅን እየሰጠን አለቅነት ላንተ አይሁን። አልጋዬን አርክሰሃል። ስምዖንና ሌዊ አቤት አባዬ፣ ቁጣችሁ ጽኑ ነው። አሜን። አንድነታችሁ በጣም ታላቅ ነው። አሜን። በምድር ላይ ተበተኑ። ለምን? በገዛ ቁጣችሁ በሬን አስነክሳችኋል። ያልተገራ ቁጣ ንጹሕ ደምን አፍስሳችኋል። እግዚአብሔር በምድር ይበታትናችሁ። ማብራሪያ የለም። ተዘጋ።